ሰላም ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ለየት ያለ አፈጣጠርና አስገራሚ የሰውነት ክፍል ያላቸውን ሰዎችን እንመለከታለን። ቪዲዮን ላይክ በማድረግ ጀምሩ። አንደኛ ሱሞሞ ናይን። የ23 ዓመቷ ሴት ሱሞ በዓለም ላይ በጣም ትንሽ ወገብ ያላት ሴት ናት። ወገቧን በሴንቲሜትር 34.8 ነው። ይህም በዓለም ላይ ካሉ ጥቃቅን ወገቦች ተርታ እንድትሰለፍ ያደርጋታል። ነገር ግን የበለጠ የሚያስደነግጠው ሱ የወገቧ መጠን ከጄኔቲክስ ጋር ብቻ የተያያዘ መሆኑን መናገሯ ነው። ሁለተኛ ቢ ሜልቪን። ቢ ሜልቪን የተባለችው ይህች የጋምቢያ ወጣት በተፈጥሮ ነጭ ፀጉር የምትኖር ብቸኛ ሴት ናት። ሜልቪን ባልተለመደ ስጦታዋ ምክንያት ማህበራዊ ሚዲያ ላይ ብዙ ውዝግቦችን ስትፈጥር ቆይታለች። የተፈጥሮ ፀጉሯ እንደ ሱፍ ነጭ በመምሰል የተወለደችው ወጣት በጣም ያልተለመደ የዘረመል ሙቴሽን እንዳላት ተረጋግጧል። ይህም ፀጉሯን ከተወለደችበት ጊዜ ጀምሮ ሙሉ ለሙሉ ነጭ አድርጎታል። ሶስተኛ ሎሬ ሁስ። ሎሬ ሁስ በታይዋን ናሲ 16 በ1975 ተወለደች። የወጣት መልክ ያላት ነገር ግን የ60 ዓመት ዕድሜ ባለጠጋ ናት። በጄኔቲክሷና ጤናማ ኗኗርን ዘይቤን የምትከተለው ይህች ሴት በኢንስታግራም 750,000 በላይ ተከታዮችን አፍርታለች። አራተኛ ሬን ዶቭ። ሴፕቴምበር 27 በ1989 የተወለደችው አሜሪካዊ ሞዴል፣ ተዋናይና አክቲቪስት ናት። በፋሽን ስራዎቿ ጾታዋን አንዴ ወንድ አንዴ ሴት በማድረግ ፎቶግራፎችና ፕሮዳክሽኖች ላይም ትሰራለች። በሰውነት ቅርጿ ወንድ ብትመስልም ነገር ግን ሴት ናት። አምስተኛ አሚና ኤፔንዲቫ። ታህሳስ 11 ቀን 2008 በሩሲያ ከተማ በቼቺኒያ ግሮስኒ ተወለደች። በአስደናቂ ውበቷ በቼቺኒያ በጣም ትታወቃለች። የአሚና የአፈጣጠሯ እውነታው ሁለት ጄኔቲክስ ሙቴሽን በአንድ ጊዜ ወርሳለች። ማለትም አልቢኒዝም እና ሄትሮክሮሚያ። አልቢኒዝም የምንለው በቆዳ በፀጉርና በአይን አይሪስ ውስጥ ሜላኒን አለመኖር ሲሆን ይህም አንድ ሰው ነጭ ቆዳና በጣም ቀላል ፀጉር እንዲኖረው ያደርጋል። እንዲሁም አልቢኒዎች አይኖቻቸው ወደ ሰማያዊ ወይንም ወደ ቀይ ደማቅ ቀለም ይኖራቸዋል። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮውን ደግሞ ላይክ አድርጉት። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ